የአዲስ ዓመት መምጣት ሲቃረብ አዲስ ዓመት የሰላም የፍቅርና የጤና ይሁንልን ብለን እንመኛለን። ይህ መልካም ምኞት ሲሆን ዛሬ አንድ ወሳኝ ጥያቄ ላንሳላችሁ። አዲስ ነገር ለመጀመር ትላንትን ሙሉ በሙሉ ትተነው ነው ወይስ ይዘነው ነው የምንጓዘው? ትናንትን ከዘነጋን ነገ መገንባት እንችላለን? ብዙ ሰዎች አዲስ ምዕራፍ ለመጀመር ያለፈውን መርሳት አለብኝ ብለው ያስባሉ። መጽሐፍ ቅዱስ ደግሞ እውነተኛው አዲስነት የሚመጣው ያለፈውን ለይቶ ማወቅ ሲቻል ብቻ ነው ይለናል። ዛሬ በዚህ መንፈሳዊ ትምህርት ውስጥ ሁለት አይነት ትላንቶችን እንዳሉ እንመለከታለን። አንዱን ትናንት ይዘን ወደ አዲስ ህይወት መሸጋገር እንዳለብን፣ ሌላኛው ደግሞ ትምህርት አድርገን ትተነው መሄድ እንዳለብን ከመጽሐፍ ቅዱሳዊ አስተምሮ ጋር በጥልቀት እንመለከታለን። ይህን ዕውቀት ከተረዳችሁ የህይወታችሁ ጉዞ ትርጉም ይኖረዋል። አንደኛው ትናንት መሰረት ነው። እሱን ትተነው መሄድ አንችልም። ከላይ እንደገለጽነው ትናንት የሌለው ትውልድ ዛሬ የለውም፣ ዛሬ የሌለው ደግሞ ነገ የለውም። ይህ ትናንት ታሪካችን ነው። የቤተ ክርስቲያናችን ትናንት የሐዋርያት የሰማዕታትና የጻድቃን ደም የተከፈለበት ሃይማኖታችን የተመሰረተበት ነው። ያለ እነርሱ መስዋዕትነት የዛሬዋ ኦርቶዶክሳዊት ቤተ ክርስቲያን አትኖርም ነበር። የክህነታችን ቅድስናና ታሪክ የተጠበቀው በትናንት ነው። ይህንን ትናንት መርሳት ማለት ታሪካችንን፣ ማንነታችንና እምነታችንን መርሳት ማለት ነው። እንደውም ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን መምህሮቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል። እንዲሁም ሀገራችን እናቶቻችን አባቶቻችን የኖሩበት ትናንት አለ። ያ ትናንት ከእግዚአብሔር ጋር የያዝነው ቃል ኪዳን ባህላችንና ወጋችን ነው። ይህንን ትናንት ትተን አዲስ ህይወት እንጀምራለን ማለት ስሩ እንደተቆረጠ ዛፍ ያለ ጥንካሬ መኖር ማለት ነው። ስለዚህ ይህንን ትናንት መተው የህልም ጉዞ ነው። ሲነቁ ባለንበት ባዶ ቦታ ላይ ነው። ሁለተኛው ትናንት ደግሞ ትተነው የምንሄደው ትናንት ነው። ይህ ትናንት ጸጸት ነው፣ በሽታ ነው፣ ያሳዝናል፣ ያሳንሳል። በኃጢአት፣ በክፋት፣ በውሸት፣ ባለመታዘዝን፣ ባለመቁረብና በመለያየት ያለፈ ትናንት አለ። ይህ ትናንት ትምህርት ቢሆነንም በልቦና መንፈስ ልንሸከመው አይገባም። ትናንት ሰውነትም ነው ልብስም ነው። ሰው ወደ ሰርግ ቤት ሲሄድ ሰውነቱን ሳይሆን ልብሱን ነው የሚቀይረው። ሰውነቱንማ ከአምላክ በቀር መቀየር የሚቻለው ማን ነው? እንዲሁ ከአሮጌው ህይወት ወደ አዲሱ ስንሸጋገር የኃጢአትን ልብስ እናወልቃለን። ቅዱስ ጳውሎስ ወደ ቆላስይስ መልእክቱ ምዕራፍ 3 ቁጥር 9 እስከ 10 ላይ አዲስ ሰው ለብሳችኋልና ሐሰትን እርስ በራሳችሁ አትናገሩ ይላል። ንስሐም እንደዚህ ነው። ንስሐ በኃጢአት ያለፈውን ትናንት አውልቀን በጽድቅና በቅድስና አዲስ ልብስ የምንለብስበት ጊዜ ነው። ትናንት በሽታም ነው መድኃኒትም ነው። በንስሐ መድኃኒትነት በኃጢአት የተለከፍንበት በሽታ ይወገዳል። ይህንን ትናንት ከታሪክ ወደ ትምህርት እንቀይረው። ትምህርት ይሁን እንጂ ሸክም አይሆንብን። በአጠቃላይ ትናንትን ወደ አዲስ ህይወት ይዘን ስንጓዝ ሁለቱን ትላንቶች መለየት አለብን። ታሪካችን የሆነውን የሃይማኖታችንና ማንነታችን መሰረት የሆነውን ትናንት ይዘን እንጓዝ። ከኃጢአትና ከበደል የተገኘውን ትናንት ግን እንደ ቆሸሸ ልብስ አውልቀን እንጣል፣ ጥለነውም ወደፊት እንጓዝ። ያለፈው ዘመን በክፋትና በስንፍና አልፎ ከሆነ የዛሬውን ቀን የንስሐ በር ሆኖልን ነገን በጽድቅ እንድንገነባ እድል ይሰጠናልና ትናንትን እንጣል፣ ትናንትንም እንያዝ። ይህ ትምህርት ከተመቻችሁ ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። የሌላ ሚዲያ ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ መንፈሳዊ ትምህርቶችን መከታተል ትችላላችሁ። እግዚአብሔር አምላክ ሀገራችን ሰላም ያምጣልን። በሚቀጥለው ትምህርት እስከምንገናኝ በቸርነቱ ይጠብቀን። ወስብሐት ለእግዚአብሔር። ይቆየን። ደሊላ ሚዲያ የእውነት መንገድ ማያ